ሰላም የክርስቶስ ቤተሰቦች የወላዲተ አምላክ የአስራት የቃል ኪዳን ልጆች ላስታውሳችሁ ብዬ ነው። ሐምሌ 7 እባካችሁን ይህን ጸሎት ሳትጸልዩ እንዳትሉ። አንደኛ ሐምሌ 7 የምታውቁት ከሆነ የእውነት ልዩ ቀን ነው። አብ ወልድ መንፈስ ቅዱስ በረከታቸው ከኔም ከእናንተ ጋር ይሁን። ደጉ አብርሃምን የጎበኙበት ቀን ነው ማለት ነው። ቤቱ የገቡበት ቀን ነው። ጠላት ሲፈተን የነበረው አብርሃምን ግን አብርሃም ጸንቶ እግዚአብሔርን እየተጠባበቀ ስለነበረ አብ ወልድ መንፈስ ቅዱስ ቤቱ ገቡ፣ በበረከት ጎበኙት ማለት ነው። የሚያስፈልገውን ሁሉ ቃል ኪዳን ሰጥተው ትሄዱ ማለት ነው። እና አብ ወልድ መንፈስ ቅዱስ እግዚአብሔር በቤታችሁ እንዲገባ ከፈለጋችሁ እውነቴን ነው የምላችሁ፣ ይሄ ጸሎት በተለይ አንደኛ ምስጋና ነው። 3 ነገር አለው። እውነቴን ነው የምላችሁ፣ የእውነት ተጠቀሙበት እያልኩኝ ነው። በተለይ ሐምሌ 7 ሳትጸልዩት እንዳትሉ አደራ። በጣም በዚህ ጸሎት እጅግ በጣም ብዙ ሰው እኔ አትርፌ ነው ለእናንተ እንድትጠቀሙት እየጋበዝኩ ያለሁት ማለት ነው። እጅግ በጣም ከዚህ በላይ ደግሞ ምንም ነገር የለም። እግዚአብሔርን አመስግኖ ከማግኘት ትርፍ ከማግኘት በላይ ማለት በስጋም በነፍስም ከመጠቀም በላይ የለም ማለት ነው። እና የምታገኙት ጥቅም አንደኛ ምስጋና፣ እግዚአብሔር ማመስገን ነው። ሁሉ ጊዜ እግዚአብሔር ደስ የሚለው ምስጋና ነው። የሰው ልጆችን ከመላእክት ጋር የሚያቀራርባቸው ምስጋና ነው ማለት ነው። ቅዱሳን መላእክቶች እግዚአብሔርን 24 ሰዓት ቅዱስ 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 ብለው ያመሰግናሉ። የሰው ልጆች ግን በተጨማሪ ማለት ለስጋቸው ይበላሉ ይጠጣሉ፣ ለነፍሳቸው ግን ምስጋና ለእግዚአብሔር ሲያቀርቡ እጅግ በጣም እግዚአብሔር ከሁሉ በላይ የሚፈልገው ትልቁ ከሰው ልጅ ይህንን ነው ማለት ነው፣ ምስጋና። እኛ ካመሰገን እግዚአብሔር ከኛ ምስጋና አግኝቶ እሱ ሊጠቀም አይደለም። ነገር ግን እኛም ለራሳችን እንድንጠቀም እግዚአብሔር አመስግነን ከእግዚአብሔር የሚገኘውን በረከት እናገኛለን ማለት ነው። ምስጋና አንደኛው። ሁለተኛው የምናገኘው የእውነቴ ነው የምላችሁ መናፍስት በዚህ ጸሎት እንደነገርኳችሁ ሰይፍ ነው፣ የስላሴ ማለት ነው። ከእግዚአብሔር የምንቀበለው ትልቅ ሰይፍ ነው። ይህ ሰይፍ ደግሞ አጋንንት በተለይ በህይወታችን በዘመናችን በእድሎቻችን የሚያሾፉ የእኛን ህይወት በቀኝ እግዚአብሔር ሲመራን እነሱ ደግሞ በዓለም ምኞት እየሳቡ በግራ የሚወስዱን ርኩሳን መናፍስቶች ካሉ በተለይ የዛር መንፈስ ከቤተሰቦቻችን የመጣ ከውርስ የመጣ የዛር መንፈስ ሳናቀውም አውቀንም ቢሆን እየታገልን ያሉን ሰዎች ትረዱታላችሁ ብዬ አስባለሁ። የዛር መንፈስ ካለ የእውነት ነው ትለዩትበታላችሁ። ዛር መንፈስ አለ የትኛው መንፈስ እንደሆነ ትለዩበታላችሁ ማለት ነው። የአይነ ጥላ ይሁን ዛር መንፈስ ይሁን ወይም ደግሞ መተት በሰዎች ላይ ሰዎች እኛን እድሎቻችንን ሊወስዱ በሰይጣን ተንኮል የሚመጡ ካውሉ እነሱን ትለዩበታላችሁ። በተለይ ሰይፍ ለነሱ ለሰይጣን አነሳችሁ ማለት በተዘዋዋሪ እነሱም ያው ይጠነቀቃሉ፣ ወደ ንስሐ እንዲመሩ ትልቅ መረብ ትዘረጋላችሁ ማለት ነው። ይሄ እግዚአብሔርን ያስደስተዋል። በጸሎት የሰው ልብ እንድትመልሱ ካደረጋችሁ ጥሩ ነው። ለማስቀጣት ሳይሆን ለማስማር ማለት ነው። ይሄ ነው። ሶስተኛው ደግሞ በዚህ ጸሎት የምታገኙት እውነቴ ነው የምላችሁ በተለይ ጸሎቱ እግዚአብሔር ብዙ ነገር በዚህ ጸሎት ስለሚሰጣችሁ የእግዚአብሔርን ቸርነቱን ፍቅሩን እና እኛን በምንም እንደማይተውን ቃል ኪዳን የምታገኙበት ጸሎት ነው። እውነቴ ነው የምላችሁ በተለይ ብዙ ሰዎች ከዚህ ጸሎት የሚነገራችሁ ከሆነ ይህን ጸሎት ካቋረጣችሁ ያስመታል ማለት ርኩሳን መናፍስቶች እኛ ላይ ጥቃት ያደርሱብናል። አይኖ ሁሉንም ጸሎት ነው። መናፍስቶች ያው እኛ ጸሎት ስናቋርጥ ስንተው በዛች ቅስፈት ወይም በዛች ክፍተት ገብተው ጥቃት ሊያደርሱ ይችላሉ። ግን ያው ይህን ጸሎት ደግሞ በተለይ ኃይል ስላለው ያን ስታቆሙ በተለይ አንዳንድ ፈተናዎች ሲያመጡ በቀላል ሁኔታ ገብተው አንዳንድ ስራ ሊሰራሉ። ይህንን ግን ዕለት ዕለት ስታደርጉት በተለይ ሌሊት የበረታችሁ ካልሆነ ግን ማታ ተኝታችሁ ከመተኛታችሁ በፊት ጸልያችሁ ብትተኙ ትልቅ ጥቅም ታገኛላችሁ። እና ሐምሌ 7 አብ ወልድ መንፈስ ቅዱስ ደጉ አብርሃም ቤት ገብተው ቤቱን ጎብኝተው ቃል ኪዳን ሰጥተው የሄዱበት ቀን ስለሆነ እግዚአብሔር ቤታችን ይግባ የምትሉ ሰዎች በተለይ ሐምሌ 7 ለ6 ለ7 ሌሊት ተነስታችሁ ብትጸልዩ እግዚአብሔር ቸርነቱን በረከቱን ፍቅሩን በእውነት በቤታችሁ ውስጥ በአንድም በሌላም መልኩ ይገባል ማለት ነው። በአንድም በሌላም ስላችሁ በሚታይም በማይታይ ማለት ነው። እግዚአብሔር ቸርነቱን ሲሰጣችሁ እጅግ በጣም ድንቅ ነው፣ አይመረመርም። እና በአንድም በሌላም ያልኩት ግን ይህን ጸሎት አድርሳችሁ ጸልያችሁ በተለይ በንስሐ ውስጥ ሆናችሁ ብትጸልዩት እጅግ በጣም ኃይል አለውና እባካችሁ ተጠቀሙ እያልኳችሁ ነው። ይህንን ጸሎት ሐምሌ 7 ሳትጸልዩት እንዳትሉ፣ ሌሊትም ተነስታችሁ በረከት እንዲደርሳችሁ ጸልዩት። እውነቴ ነው የምላችሁና መልእክቱ የደረሳችሁ የክርስቶስ ቤተሰቦች ሼርና ኮፒ ሊንክ አድርጉት። ከቻላችሁ 7 ጊዜ ብቻ አይደለም በትንሹ 7 ነው፣ ብዙ ሰው ጋር እንዲደርስ ብታደርጉልኝ ደርስ ይለኛል።
ኮመንት ላይ ገብታችሁ ቀድሞ እንደምታደርጉት ሥላሴ ተመስገን በሉ። እግዚአብሔር ማመስገን ከምንም በላይ ነው እና የተሰጠን ለሰው ልጅ ትልቁ ሀብት ምስጋና ነው ማለት ነው። ከምስጋና የምናገኘው ብዙ ነገር አለና እግዚአብሔርን አመስግነን ጠላታችንን በጊዜ ነቅተን የእውነቴን ነው የምላችሁ እግዚአብሔር ለስጋው ደግሞ አብቅቶን የመንግስቱ ወራሽ እንዲያደርገን ቅዱስ ጳውሎስ እንዳለው ቅዱስ ጴጥሮስ እንዳለው በጸሎት ጽኑ እንዳለው በጸሎት መጽናት እንድንችል የቅዱስ እግዚአብሔር ቸርነት የእናቱ የቅድስት ድንግል ማርያም አማላጅነት የቅዱስ መስቀሉ ኃይል ይደርብን ይዋልብን። ሼር ኮፒ ሊንክ አድርጉት። በድጋሚ ለሐምሌ 7 ካሁኑ እንኳን አደረሳችሁ ብያለሁ። ሰላም ቆዩ።